ሰላም ሰላም ቤተሰብ እንዴት ናችሁ? እንዴት ከረማችሁ? እንዴት አረፈዳችሁ? በሁሉም የዓለማችን ክፍል ላይ የምትገኙ ቤተሰቦቻችን ሰላማችሁ ይብዛ። ዛሬ ትላንትና በተደረገው በ13ኛ ሳምንት የእንግሊዝ ፕሪሚየር ሊግ ለንደን ደርቢ ቸልሲ ከአርሰናል ባደረጉት ጨዋታ ዙሪያ ቆይታ የምናደርግ ይሆናል። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ሁኑ። በተለይ የቸልሲ ደጋፊዎች ይህንን ፔጅ ሰብስክራይብ ማድረግም እንደዚህ ቪዲዮ ሲሰራ ማየትም ግዴታ አለባችሁ። ስለዚህ ሰብስክራይብ እና ላይክ ሼር አድርጉ፣ አብራችሁን ቆዩ። ትላንትና በተደረገው የለንደን ደርቢ ጨዋታ አርሰናል ወደ ስታንፎርድ ብሪጅ አቅንቶ 1 ነጥብ ይዞ መመለስ ችሏል። ቸልሲ በተቃራኒው በሜዳው 3 ነጥብ ማግኘት አለሞ ታርጌት አድርጎ የገባው ቡድን ነበር። በጨዋታ እንቅስቃሴው ግን 1-1 ነው ጨዋታው የተጠናቀቀው። ቸልሲ 2 ነጥብ ጥሏል ማለት ይቻላል። 1 ነጥብ ማሳካት ችሏል። ጨዋታው ላይ የተፈጠረው ነገር በተለይ የሞይስ ካይሴዶ በቀይ ካርድ ከሜዳ መውጣት ነገሮችን ሁሉ ለቸልሲ እንዳከበደና እንደተቀያየረ ያ አጋጣሚ መጥፎ የሚባል አጋጣሚ ነበር ለቸልሲ። ምክንያቱም ቸልሲ ካይሴዶ በነበረበት ሰዓት እስከ 35ኛው ደቂቃ ድረስ አርሰናል ላይ የነበረው በቁጥር ተመጣጣኝ ሆነው የነበረው የጨዋታ ብልጫ በኳስ ቁጥጥር በሙከራዎች በጣም ሲያስጨንቅ ነበር ቸልሲ። ካይሴዶ ግን በቀይ ካርድ ከሜዳ ከወጣ በኋላ ካይሴዶን የሚያክል ተጫዋች ለቸልሲ በጣም ከባድ የሚባል ነው። ምክንያቱም በቃ ቁልፉ ሰው በአሁኑ ሰዓት ቸልሲ ውስጥ ቁልፉ ሰው እሱ ስለሆነ እሱን ማጣት ለቸልሲ በጣም ከባድ ነበር። እንደውም አርሰናል ቸልሲን በጣም ፈርቶ መግባቱ ትላንትና በጣም ቸልሲን ፈርቶ መግባቱ በግልጽ የሚታይ ነገር ነበር። ምክንያቱም ገና ከመጀመሪያው ደቂቃ ጀምሮ ጫናዎችን መቋቋም የሚቸገር በጣም የተቸገረ ግራ የገባው በጣም ብዙ ስህተቶችን ሲሰራ የነበረ አርሰናል ነበር። በእርግጥ በትላንትና ጨዋታው ሳሊባ በመጨረሻ ሰዓት በጉዳት ከቲሙ ጋር ያለመኖሩ፣ ከዛ ሲያልፍ ደግሞ ማጋሌሽ ያው በኢንተርናሽናል ጨዋታ ወቅት መጎዳቱ ይታወቃል። ለረጅም ጊዜ ተጣምረው የነበሩ ሁለቱ የዲፌንስ ተጫዋቾች አልነበሩትም። በእርግጥ ያ ክፍተት ሊፈጠር እንደሚችል ቢታመንም የሂንካፔና የሞይስኬራ ጥምረት ግን ትላንትና በጣም ብዙ ጥያቄዎችን የሚያስነሳ ነበር። ምክንያቱም ሁለቱም ጥሩ አልነበሩም። ፓስ ሲያደርጉ ጥሩ አልነበሩም፣ ሲከላከሉ ጥሩ አልነበሩም። ሂንካፔን ምናልባት አንቶኒ ቴይለር ቸልሲ ላይ እንደሚጨክነው አይነት አንጀት አርሰናል ላይ ቢኖራቸው ኖሮ በቀይ ካርድ ከሜዳ መውጣት የነበረበት ተጫዋች ነበር። ያንን በአንቶኒ ቴይለር በጎ ፍቃድ እሱ ሜዳ ላይ መቆየት ችሏል። ሞይስ ካይሴዶ አንዳንዴ በእግር ኳስ መቆጣጠር የማንችላቸው ኢንሲደንቶች አሉ። አሁን ካይሴዶ ተጫዋቹን ለመጉዳት የሚፈልግ አግሬሲቭ ነው ምናምን በቃ ኦቬስ ይሄ ይታወቃል። ግን ሆን ብሎ ተጫዋችን መጉዳት የሚፈልግ ምናምን አይነት ተጫዋች አይደለም። የሆነ የታይሚንግ ክፍተት ነበር። ሌት ሆነ፣ በተወሰነ ሁኔታ ሌት ሆነ እና እሱ የሜሪኖ ኳሱን ቀድሞ መንካቱ እሱ ቀጥታ አንደኛው እግሩ ሲንሸራተት የሜሪኖን እግር ማግኘት ቻለ። ሲሪየስ ፋውል ነው፣ ዳይሬክት ቀይ ካርድ ነው። ይሄ ምንም የሚያከራክርም አይደለም፣ ዳይሬክት ቀይ የሚያሰጥ ነው። ስለዚህ ከዛ በኋላ የነበረው ቸልሲ እኔ ሰሞኑን የኤንዞ ማሬስካ ጌም ማኔጅመንት በጣም እያስገረመኝ ነው ያለው። በጣም እያስገረመኝ ልክ እንደ ተጫዋቾቹ እሱም እየበሰለ ተጫዋቾቹ ዲሲፕሊን የነበራቸው ነገር በጣም ያበሳጨኝ እንደነበረ በተደጋጋሚ ቪዲዮ ሰራ እንደነበረ ታስታውሳላችሁ አይደለም? አሁን ዲሲፕሊን ላይ ያላቸው ቁርጠኝነት በቃ ይሄ ወደ መስተካከሉ መጥተዋል። በእርግጥ በዚህ ዓመት 7ኛ ቀይ ካርድ ነው ቸልሲ ያገኘው። ይሄ በጣም ብዙ ቁጥር ነው በቀይ ካርድ ደረጃ። ስለዚህ እንደዛም ሆኖ ግን የተከላካይ ክፍሉ ትላንትና በቃ ሻርፕ ነበር፣ ስማርት ነበሩ ሁሉም። ፎፋና በጣም ምርጥ ነበር። ቸሎባ ሲከላከል የነበረበት መንገድ፣ ጎል አስቆጣሪው እሱ ነው፣ በጣም ጥሩ ነበሩ። ሬሲ ጀምስ ግን ይለያል። ሬሲ ጀምስ
ምንድነው? ጎል ቼልሲ ሲያስፈልገው ጎል ያስቆጥራል። አማካኝ ሲያስፈልገው አማካኝ ነው። የተከላካይ አማካኝ ክለቡ ሲጎለው የተከላካይ አማካኝ ነው። ይሄ ራይት ባክ ላይ አለ ራሱ ነው። ግን ጠባቂ መሆን ብቻ እኮ ነው የቀረው። ሁሉም ቦታ ላይ ድንቅ ሆኖ በብቃት መወጣት የሚችል ምርጥ ተጫዋች እንደሆነ ትላንት በድጋሚ ያሳይቷል። የጨዋታው ኮከብ እሱ ነበር። ምክንያቱም ሰሞኑን አለ አይደለ ሶሻል ሚዲያ ላይ የተፈጠረ ነገር እኔ ሶሻል ሚዲያ ሳይሆን በእግር ኳስ ዘመኑ አንድ የረባ ነገር ሳይሰራ አንድ ፕሪሚየር ሊግ ዋንጫን እንኳን ማንሳት ሳይችል ጫማ የሰቀለ ተጫዋች የሆነን ክለብ መጥላት ከፈለገ ወይ የሆነ አንደኛ ተቆርጣለ ነው የሆነን ተጫዋች ማሞገስ ማወደስ ከፈለገ ሌላውን ማንቋሸሽ የሚወድ ጂሚ ካራገር የሚባል ተጫዋች ነው መጥቶ ሞይስ ካይሴዶና ሬሲ ጀምስ የዓለማችን ምርጡ ተጫዋች ነው። ሞይስ ካይሴዶ በጭራሽ እሱ ጋር ሊደርስ አይችልም። ሞይስ ካይሴዶ እንደዚህ ያደርጋል ብለው ምክንያት ሲያቀርቡለት አይ እሱ አድርጎ ራይስ ማድረግ የማይችለው ምንም የለም። ተቀራራቢ እንደሆነ እኮ ልቦናው ያውቃል። ለሱ ትላንትና ግን አይ ሞይስ ካይሴዶም ዴክላን ራይስም ሳይሆኑ የዓለማችን ምርጡ አማካይ ሬሲ ጀምስ እንደሆነ በደንብ የታየበት ምርጥ ጨዋታ ነበር። ራይስ ሜዳ መኖሩን ሁሉ እንድንረሳ ያደረገ እንቅስቃሴ ነው ጀምስ ማሳየት የቻለው። ትላንትና ካይሴዶ ተቀይሮ ሲወጣ ምናልባት እኔ ኤስቴቫኦ በመጀመሪያ በዛው ደቂቃ ውስጥ እንደዚህ አይነት አጋጣሚዎች ሲፈጠሩ ሰለባ የሚሆኑ ተጫዋቾች አሉና እሱ ሰለባ ይሆናል ብዬ አስቤ ነበረ። እሱን አስወጥቶ ሳንቶስን ያስገባል የሚል እምነት ነበረኝ። ያንን አላደረገም ኤንዞ ማሬስካ። ጭራሽ ኤንዞ ፈርናንዴዝን ወደኋላ ሳብ አደረገ። ሬሲ ጀምስ ቦታው ላይ በቃ እንዲቦርቅ ነው ያደረገው። ካይሴዶን የመሰለ ተጫዋች መውጣቱን ሁሉ እስክንረሳው ድረስ ነበር። የጀምስ መሀል ሜዳ ላይ የነበረው እንቅስቃሴ ስንት ቢጫ ካርድ ነው አርሰናል የተመለከተው ጀምስ ላይ በተሰሩ ፋውሎች ብቻ። ስለዚህ ትላንትና ጨዋታው ለቼልሲ በጣም የሚያስቆጭ ነው። 3 ነጥብን በእርግጠኝነት ማግኘት የሚችል እንቅስቃሴ ነበር ማድረግ የቻለው። እንደዛም ለ3 ነጥብ የተራበ ቡድን ነበር ሜዳ መግባት የቻለው። የካይሴዶ ቀይ ካርድ ግን ነገሮችን ሁሉ አመሰቃቅሎታል። ከዛ ውጭ ግን በቃ ሙሉ ቡድን ጥንቅቅ ያለ ቡድን ነበር። ሲከላከል በጣም በጥንቃቄ በመልሶ ማጥቃት ሲጫወት የሚያስፈራ ከአርሰናል በላይ ጎል ይፈልግ የነበረውና በመልሶ ማጥቃት ጎል ተጨማሪ ጎል ለማስቆጠር ወደ አርሰናል የግብ ክልል ይሮጥ የነበረው ቼልሲ ነበር። በዛ ላይ አርሰናል ትላንትና ይሄ ልክ ነበር ብሎ ለማውራትም ራሱ በጣም የሚከብድ ነበር። ጥሩ አልነበረም እውነታው ማለት ነው። በተለይ ተከላካይ ክፍሉ ትላንትና ድንብርብሩ ሲወጣ ነው ያመሸው ድንብርብሩ ሲወጣ። ስለዚህ ትላንትና ከነበረው እንቅስቃሴ አንጻር ቼልሲ በጎዶሎ ተጫዋች ብቻ ሳይሆን ካይሴዶን የመሰለ ተጫዋች አጥቶ አርሰናል ላይ የተሻለ ሆኖ የተሻለ ተንቀሳቅሶ ነጥብ ተጋርቶ መውጣት ችሏል። ቼልሲ በሁለተኛው አጋማሽ 5 ደቂቃ፣ በመጀመሪያው አጋማሽ 5 ደቂቃ፣ 10 ደቂቃ፣ 45፣ 55 እና 65 ደቂቃ በ10 ተጫዋች ነው የተጫወተው። እንደዚህም ሆኖ ግን አርሰናልን ማቆም ችሏል። ስለዚህ ቀጣይ ያሉ ጨዋታዎች ላይ ካይሴዶ በቀዩ ምክንያት 3 ጨዋታዎች የሚያመልጡት ይሆናል። አርቴታም ከጨዋታው በኋላ የማጋሌሽ ለረጅም ሳምንታት ከሜዳ እንደሚርቅ ተናግሯል። የሳሊባም ሁኔታ ዛሬ ነው ሕክምና የሚያደርገው ብሏል። ዛሬ እናውቃለን ብሏል። ተጫዋቾቻችን እየተጎዱ ነው ብሏል። አሁን ምክንያት ጀምሯል አርቴታ። ቼልሲ ማክሰኞ መጫወቱ ጠቅሞታል ብሏል። እሱ ሲቲን ሲገጥም ማክሰኞ እሱ ተጫውቶ ሲቲ ሐሙስ ተጫውቶ እሑድ ነብሱን እንዳሳተው እንኳን ረስቶታል በጭራሽ ማለት ነው። ስለዚህ ያው ለሽንፈት አንዳንዴ ማመንም ጥሩ ነው። አምኖ ችግሩን አውቆ ክፍተቱን አውቆ ለቀጣይ ጌም መዘጋጀት በጣም ጥሩ ነው። ከዛ ውጭ ግን እንዲህ አይነት ምክንያቶች ምን ያህል ድረስ እንደሚያስኬዱ አላውቅም። ትላንት በነበረው ጨዋታ በጣም ቢያስቆጭም እንዴት ነበር ስሜታችሁ?
ምን ታዘባችሁ? ምን ተሰማችሁ? እስቲ ሐሳብ አስተያየታችሁ ኮሜንት ሴክሽን ላይ አካፍሉን። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ሁኑ። በጣም ምርጥ ጨዋታ ነበር። ይመቻችሁ።